ሰላም የዩቲዩብ ፋሚሊዎቼ እንደምናችሁ ሼር ኮሜንት አድርጉኝ አበረታቱኝ አይከፈልበትም ዩቲዩብ ነው የሚከፍለው እናንተ አትከፍሉም ብቻ ጠቅ ያረጋችሁ ሰብስክራይብ አድርጉኝ መልካም ቆይታ አብራችሁን ቆዩ ይሄን መስላል ግባቶቹ ይታያቸዋል ብዬ ተስፋ አደርጋለሁኝ ባቄላዊ ነው ሽንኩርታችን ነው ደግሞ ካሮት ነው ካሮትና ድንች ቲማቲም እነዚህ ቅመሞች ናቸው ይታያቸዋል ብዬ ተስፋ አደርጋለሁኝ ቅመም ማጂ ከሙን ቁንዶ በርበሬና ትንሽ የእርድ ነው ማደርግበት ከዛ ነጭ ሽንኩርት በዝንጅብል ተጨመረበት ቲማቲም እና ሽንኩርት እንደዚህ አቁላልቻለሁኝ ትንሽ ቆይቼ አንድ 10 ደቂቃ ታያችኋለሁ አሁን የተቀቀለ ባቄላውን ጨምራለን በነገራችን ላይ ውድ ተመልካቾቼ እኔ ቅመማ ቅመም ጨምር የተለመደ ነው ምክንያቱም ልጆቼ ከኔ ጋር ስለሚጠቀሙ እኔ ቅመም ብዙ አልጨምርም እኔ የምሰራው ለልጆችም ለትልቅም የሚሆን ነው በዚሁ አጋጣሚ ልንገራችሁ ብዬ ነው ተመሳሳይ ነገር ሲሆንባችሁ እንዳይደብራችሁ ማለት ነው ለልጆችም ለትልልቆችም ምን አድርጌ ነው የምሰራው ሁለት ጊዜ ለመስራት ከእንደገና ደግሞ ቅመም ሲበዛ ለጉበትም ለኩላሊትም ለጤና ጥሩ አይደለም ቅመም በጣም ሲበዛ ድንቻችን እንደዚህ ነው እንደዚህ እናደርገዋለን ክቡራን ተመልካቾቻችን እንግዲህ የኔ ስፔሻል እርጥብ ይሄን ይመስላል አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ አሁን ሳንዱቹን ተቀልሏለሁ አሁን እኔ የሚያቃጥል ስለምፈልግ ወራረጌ ነው የምሰራው
ከፈለጋችሁ እንደዚህ ማድረግ ትችላላችሁ። እኔ ነጭ እንዳይሆን ስለፈለኩኝ ነው። እንደገና ቺዝ ማድረግ ትችላላችሁ። እኔ ጾመኛ ስለሆንኩኝ ነው። ዛሬ ሮብ ስለሆነ ቺዝ ያላረኩበት እንጂ ቺዝ በጣም ነው የሚያጣፍጠው። ካላችሁ ቺዝ አርጉበት። ሁሉም በየቤቱ የተለያየ ሙያ ነው ያለው። በስተመጨረሻ ይሄን ይመስላል። ላይክ፣ ሼር፣ ኮሜንት አድርጉልኝ። እንድሰራላችሁ የምትፈልጉትን አሳውቁኝ። እኔ ሰላም ጊዜ ይሁንላችሁ። አመሰግናለሁ ስለተከታተላችሁ። ባላችሁበት እግዚአብሔር ይጠብቅልኝ። ባይ። አሜን። በስተመጨረሻ እንደዚህ ይመስላልኝ ሰላጣችን፣ የዛሬ ማታ ሰላጣችን